ሀብታሙ ሚከራይ ቤት የለም? ዋው አለ ባለ ትዳር የለኝ ጓደኛ ራሱ የለኝ። አይ እውነት ግዛቸው አቤት ግዛቸው ና ውጣ ና እሺ አሁን ምን አደረኩኝ ጋሽ? በጣም ታመሻለህ። አንድ ሰዓት ነው ትናንትና የገባኸው። ሴት ታመጣለህ፣ በዛ ላይ ቆሻሻ ውጭ ላይ እየደፋህ ነው። ለሊት ትጮሃለህ እና ውጣልኝ። ግቢናይ ውስጡን ግቢናይ ነው ራምባ አለኝ። አንዴ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ታምሽ። ሄሎ አቤት ገጠር ሂጄ ትራንስፖርት አጥቼ ወደ ከተማ እየመጣሁ ነው በእግር። ግን በሰላም ነው? ከትናንት ቦታ ምግብ አጥቼ ነበር። ምንድነው ምግቡ? ጥብስ ነው። እናት ምግብ ነው አፍጥኒ። ስማ ምግቡ አይደርስም እንዴ? እሙዬ ምግቡን አድርሺ። ፍቅር እስኪ ቶሎ ምሳ አምጪልኝ፣ ውጭ ላይ ሰው እየጠበቀኝ ነው። ፍቅር ብይ እንጂ አልተፈበቀኝ። ኧረ ብይ እውነት በቃኝ። ተይት ጎጃለሽ እንዴ እንዲህ እያልሽ በቃኝ። እሺ እንግዲህ በቃ ውዴ ስለቸኮልኩ ነው እመልሳለሁ። ውጭ ላይ ሰው ላገኝ ሰላም ነው። እሺ ባይ ማማ ቁልፍ ረሳው። ወይዬ ዘመድ ቤት ተመጥቶ እኮ ለህፃን ልጅ የሆነ ነገር ወይዬ ይባላል። ወይ ጉድ ያለሽ ልጅ እንደው ደራሽ ለዘብ በዚህ ተጠቀሚው ነገር። ኧረ አጎቴ በቃ ይሄን ጨምረህ ቡና ጠጣበት። ጉደኛ ይሆንሽ ልጅ ጉደኛ ይሆንሽ ልጅ እንቺ በይ ልጅ ሊበላኝ አይደረግም። ወንድም አለ በእናት 200 ብር አበድረኝ። አያቴ ወልደ ሆስፒታል ተኝታ ነው። ዛሬ ከሰዓት እመልሳለሁ። ኧረ ከሰዓት ትመልሳለህ? እመልሳለሁ በእናት። አዎ ችግር የለም እመልሳለሁ። እሺ አመሰግናለሁ በጣም። Run away. አዴ አሬ መታል ተው። ናገባ አይ ስምንተኛው እሺ በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል ይላል መጽሐፍ። ወይዬ ማማዬ እንዴት ነሽልኝ? አለው ስልክሽን ሳላነሳ ቀረሁኝ፣ ስብሰባ ላይ ነበርኩ። ከዛም ወጥቼ ደግሞ መንገድ ላይ ምናምን ትራፊኮች ነበሩ፣ መኪና እየነዳሁ ማንሳት አልቻልኩም ስልክ። እሺ ኦኬ እንገናኛለን። ያው እስኪ እቃዎች እየተራገፉ ነው። ሄሎ አስተናጋጅ እስኪና። አቤት ምን ልታዘዝ? ዋይፋይ አለ? አዎ አለ። ፓስዋርዱን ንገረኝማ። የሚበላ ይዘዝ። አይ አበሻ ክፋት። ሽሮ አምጣልኝ። ማን ነው? አባ ፓስዋርዱን አልነገርከኝም ወንድሜ። ፓስወርዱ የሚበላ ይዘዝ እኮ ነው። ጉድ ሰርቼ ነበር። ሻይ አድርግልኝ በቃ። እሺ ምን ይባላል? ዛሬ ገንዘቤ ታላስመልስ አልቀርም። በያለት ወሩ እንኳን ለፈ የምወር ነው ንገረኝ። ብድር ያመልስ። 27 ነው ወሩ። አሁን ወሩን ቀየሩት እንዴ? ይሄ ወር ኤአይ ነው እንዴ ማኔጅ የሚያደርገው? እንዴት
እንዴት ወር ትናንትና አብረን 27 ጠጥተናል አይደለም እንዴ? ቆይ ከድሮ ዶክተር ሮዳስ ጋር ላረጋግጥ። አንድ ቀን ሰጥቻለሁ። ከድሮ ችግር የለውም። ቢሳለ ባስተክራይ ይሄ ነገር ያሰራው አሁን እሱ 2 ወር ሆኗል። የኔ ብድር ነው አንተ ሆነ አንድ ሀብታሙ አቤት። አሁን የሁለት ወር የቤት አለብህ 2 ወር። ኧረ እኔ ገና 15 ቀን አልሞላኝም ከገባው 27 አይደለም እንደ ዛሬ አልሰማም። እኔ አልከፍልም። አንተ ከመጣ ጀምሮ ነው ቀኑ እንደዚህ የተለጠጠ ነው። ይሄ ወር ሲጀመር በጣም ነው የፈጠነው። እኔ አልከፍልም በፍጹም። እኔ ወሩ በባሪ ይታይልኝ። ኧረ በአላህ ብላችሁ አባ ወረፋ አለ እንዴ? ወረፋ አንድ 2 ሰው አለ። እንደጨረስኩ ትገባለህ። እሺ እስካባተሩ ወርዷል። እንዴት እስኳል ታታራክቡ? ቆይ እስቲ መስመር ላይ ጠብቀኝ። ሄሎ ከመጋዘን የመጣው ወርዷል። ለምን? ና ገባ ና። ጨርሰሃል አባ። የኔ ተራ አይደለም ጋሽ። ተረጋጋ፣ ይደርሳል። ምን ይባላል? ሲጀመር ወረፋ አይደለም። እንዴ ይቻላል እንዴ? እየጨረስኩ ነው። ተረጋጋ በእናትህ። አንተ ያማል እዚህ ጋር የምታጠብ ውጭ ላይ ታጠብም እንዴ? አንተ ሲጀመር ሁሌ ነው እንደዚህ የምታበላሽው። ባለፈውም ታጥበ ነበር እዚህ ጋር። ምን ተፈጥሮ ነው? እጅና እዚህ ጋር ታጥቦ ነው ውጭ ላይ መታጠብ ያያለ እዚህ ጋር ታጠብ። አልታጠብኩም ሲጀመር። እንዴ እናንቺ እኮ ልሽው ነው በቃ። እናት ዳቦ አለ? የለም ምን አልሽ? አለ። አዎ ፍቅር አግባኝ እንጂ ምን አለሽ? ድንግል እኮ አለኝ። እኔ አላምንም። Brilliant ball through for Mbumo. Arsenal need to be careful. Mbumo, the low strike towards goal, very reminiscent. Gets a red card. It is a red card. ከላይ ከተጻፈ ይሻግታል እንጂ ያንተን እንጀራ ማንም አይበላው። ሀብታሙ ማን የፈሳው? አንተ ነው የፈሳው ወይ አንተ ወይስ ናቸው የፈሳው? እኔ አይደለሁም። አንተ ነው የፈሳው። አንተ ምን ሆኖ ነው እነዚህ ልጆች? አንተን እንዴ በባዶ ወደ ይፈሳሉ? አይ ፈስታው ነው እንዴ? እናንተ አሁን የፈሳው ልጅ ቤታችሁ ተቃጠለሽ? ወይኔ መንጃ ፈቃድ የተቃጠለ